ዛሬ አፍሪካ ህብረት አካባቢ በአዲስ አበባ የሪል ስቴት ገበያ ውስጥ እጅግ ተመራጭ ያደረገባቸውን 5 ምክንያቶችን በስፋት እናያለን። የመጀመሪያው ሀሳብ ስትራቴጂካዊ መገኛና ምቹ ትራንስፖርት ነው። አካባቢው የአዲስ አበባ መሀል ከተማ በመሆኑም በተጨማሪ ወደ ፈለግንበት አካባቢ ለመሄድ አማራጭ መንገዶችን በስፋት የምናገኝበት ቦታ ነው። ሁለተኛው ሀሳብ ደግሞ ከፍተኛ የሆነ የቤት ክራይ ገቢ ነው። አካባቢው ዳውንታውን መሆኑ ብቻ ናቹራሊ የቤት ክራይ እንዲጨምር ያደርገዋል። ቦታው ላይ ደግሞ በብዛት ዲፕሎማት ሰዎች የሚገኙበት ስለሆነ የራሱ የሆነ ቫልዩ አድ ያደርግልናል ማለት ነው። ሶስተኛው ሀሳብ ደግሞ መሰረተ ልማት ግንባታ። መሰረተ ልማት ግንባታ ስንል አካባቢው ላይ የመንግስት ተቋማት፣ ትምህርት ቤቶች፣ ሆስፒታሎች በስፋት የምናገኝበት አካባቢ ነው። እንደገና ደግሞ እጅግ ዘመናዊ የሆኑ መንገዶችን ወደ ፈለግንበት አቅጣጫ መሄድ የምንችልባቸው መንገዶችን በስፋት የምናገኝበት አካባቢ። አራተኛው ሀሳብ ደግሞ ዓለም አቀፍ ተቋማት ነው። አካባቢ ላይ ኤዩን ጨምሮ ሌሎች ኢንተርናሽናል ተቋማት በስፋት የምናገኝበት አካባቢ ነው። ኤምባሲዎችንም ያካትታል ማለት ነው። አምስተኛ ሀሳብ ደግሞ የቤት ዋጋ እድገትና ኢንቨስትመንት አማራጭ። አፍሪካ ህብረት አካባቢ የቤት ዋጋ በካሬ ከ120 ሺህ እስከ 180 ሺህ ብር ድረስ ይደርሳል። ያ ማለት ገዛችሁት አፓርትመንት ቤት ከጥቂት ጊዜ በኋላ ሪተርን ኦፍ ኢንቨስትመንቱ ከ30% እስከ 50% እድገት ሊያሳይ ይችላል። በዚህ ቪዲዮ ጠቃሚ መረጃዎችን እንዳገኛችሁ ተስፋ አደርጋለሁ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ለብዙዎች እንዲደርሱ አድርጉ።